እስኪ ይህንን ቪዲዮ እንመልከት። የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው፣ እሺ ጨዋታ ነው። ሰው ነው ያለኝ። የእንቁራሪት ጩኸት የሚጮህ አለ። እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግልና መንገድም ህይወትም እኔ ነኝ ነው ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞኝ እንዴ! ህይወት አባቶች በዜማ በሰዓታት ሲሉት በሰማቸው ሲመለ አንቀጽ ለሀባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ! ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒት። እሺ እንግዲህ አባ ገብረ ኪዳን የተናገሩትን ነገር እንደሰማችሁት ነው። እኔ በእርግጠኝነት አንድ ነገር መናገር የምፈልገው ነገር እንደተባለው ስለ ኢየሱስ ክርስቶስ መንገድነት፣ ሕይወትነት እና ደግሞ እውነትነት በቤተ ክርስቲያኒቱ ምንም አይነት ነገር የለም፣ እንደዛ አይባልም የሚል ነገር እንዳለ አላስብም። እንደዚህ ብሎ የሚሰብክ ሰው ካለ ወይ ቤተ ክርስቲያኒቱን አያውቃትም ማለት ነው። ያው በሰዓታቱም በሃይማኖት አበውም በተለያዩ የቤተ ክርስቲያኒቱ መጻሕፍቶች አለ ይሄ ነገር። ነገር ግን በተመሳሳይ ደግሞ ኢየሱስ ክርስቶስ መንገድ እንደተባለው ሁሉ ሌሎች ቅዱሳንም መንገድ ይባላሉ ነው። ኢየሱስ ክርስቶስ ወደ አብ የሚያደርስ ብቸኛ መንገድ አይደለም ነው። ኢየሱስ ክርስቶስ ብቸኛ ሕይወት አይደለም ነው። ኢየሱስ ክርስቶስ ብቸኛ እውነት አይደለም ነው። በተመሳሳይ ደግሞ መንገድ ሌላ እውነት፣ ሌላ መንገድ፣ ሌላ መድኃኒት፣ ሌላ በር አለ ነው። ጌታ ኢየሱስ ክርስቶስ እኔ በር ነኝ እንዳለው ድንግል ማርያምን በር ናት። እንደሚታወቀው አንቀጸ ብርሃን የሚባል የቤተ ክርስቲያኒቱ የጸሎት መጽሐፍ አለ። ወደ ብርሃን ወደ መንግሥተ ሰማያት መርታ የምታስገባ በር ድንግል ማርያም ናት። በመጽሐፍ ቅዱሱ መሰረት ደግሞ በር ወደ መሰማሪያችን የምንገባበት በር ጌታ ኢየሱስ ክርስቶስ ብቻ ነው። ሌላ በር የለም፣ ሌላ እውነት የለም፣ ሌላ መንገድ የለም፣ ሌላ ሕይወት የለም። ይህንን በመጽሐፍ ቅዱስ ውስጥ ስናገኝ፣ ነገር ግን በቤተ ክርስቲያኒቱ ትምህርት ግን ሌሎች በሮች፣ መንገዶች፣ ሌሎች የመዳን ምክንያቶች አሉ። እሱ ነው አሁን ልዩነቱ ነው። ስለዚህ አሁን ወንጌል የሚሰብኩ ሰዎች ኢየሱስ ክርስቶስ እውነት፣ መንገድ፣ ሕይወት ነው፣ በእርሱ በቀር ወደ አብ የሚመጣ የለም ብለው ሲሰብኩ ከዚህ በቀር ሌላ ጥቅስ ስለማያውቁ ሳይሆን ይሄ እውነት ብቻውን አይደለም በቤተ ክርስቲያኒቱ ያለው ሌላ እውነት፣ ሌላ መንገድ፣ ሌላ ሕይወት አለን። ስለዚህ ኢየሱስ ክርስቶስን ብቸኛ መንገድ፣ ብቸኛ እውነት፣ ብቸኛ ሕይወት አድርጋችሁ ያዙት ነው። እንደ እውነት፣ እንደ መንገድ፣ እንደ ሕይወት የያዛችሁትን ሌላ ነገር ጣሉ ነው። ሌላው ነገር ደግሞ አባቶች ጾመው ጸልየው ወይም ደግሞ እንደ ፓስተሮች ሱፍ ሳይለብሱ አደግድገው የሚሉትን ነገር ያውቁታል ወይ ነው። አብዛኞቹ ቀሳውስት እኮ እንደሚታወቀው ይሄ ክብረ ነክ አይደለም፣ የሚታወቅ ነገር ነው። ግዕዙን ይሉታል፣ የሽምደዳ ጉዳይ ስለሆነ ይሉታል። ግን ያምኑበታል ወይ ወይም ደግሞ ተረድተዋል ወይ የሚሉትን ነገር በእርግጠኝነት መናገር ይቻላል፣ አያውቁትም። ይህንን እኔ አይደለም ያልኩት፣ የቤተ ክርስቲያኒቱ ጳጳስ ተናግረውታል። ይህንን ማስረጃ ከፈለጋችሁ በሚቀጥለው ቪዲዮ አሳያችኋለሁ። ብዙዎቹ ካህናት በድጓው በሰዓታቱ የሚሉትን ነገር ከዜማ ከቃል ጥናት ባለፈ አያውቁትም፣ አይረዱትም። ስለዚህ ማለቱ ሳይሆን መረዳቱ ነው። አሁን የሰዓታቱን ሐሳብ ስናነሳ ሰዓታቱ የሚለው ወደ አብ የሚያደርስ ጎዳና ነው፣ መንገድ ነው ይለዋል። ሰዓታቱ ልክ ነው። ይህንን በዜማ ሌሊት ይሉታል። ነገር ግን ይህንን በመረዳት ነው ወይ የሚሉት? አሁን ወደ አብ የሚያደርሰን ጌታ ኢየሱስ ነው፣ መንገድ ነው ሲባል እንዴ እሱ አምላክ አይደል እንዴ? አምላክ ወደ የትኛው አምላክ ነው የሚያደርሰን የሚል ንትርክ ውስጥ የማይገባ ቄስ፣ የማይገባ ኦርቶዶክሳዊ ሰው አታገኙም። ስለዚህ ማለት ብቻውን አይበቃም፣ መረዳትና ማስተዋል ያስፈልጋል የምንለውን ነገር። በቅዳሴ ሰዓትም እኮ ስለ ኢየሱስ ክርስቶስ አማላጅነት እኮ በቅዳሴ ውስጥ አለ። ግን ያንን ማንም አይቀበለውም፣ አያምኑትም።
ልክ እንደ አውጣኪ አምላክነቱ ላይ ብቻ ነው ፎከስ የተደረገው እንጂ የክህነቱ ስራ፣ የአማላጅነቱ ስራ፣ የመካከለኝነቱ ስራ እኮ ተክዷል፣ ተሸምጥጧል። ስለዚህ እውነት፣ ህይወት፣ መንገድ ነው የሚለውን ነገር እናውቀዋለን አይደለም። ታውቁታላችሁ። ጥሬ ቃሉማ መጽሐፍ ቅዱስ ያለው ሰው በጠቅላላ ጥሬ ቃሉን ያውቀዋል። በዜማ ደረጃ ምናልባት ተብሎ ይሆናል። ኢቨን እኮ የዮሐንስ ወንጌል እኮ የጸሎት መጽሐፍም ጭምር እንደሆነ እናውቃለን። ነገር ግን ይህ የዮሐንስ ወንጌል ላይ ያለውን እውነት መቀበል መረዳትና ኢየሱስ ክርስቶስ አንተ እንዳልከው ነህ ከአንተ በቀር ሌላ የለም ብሎ መቀበል ደግሞ ሌላ ጉዳይ ነው። አባታችን አያውቁትም አይደለም። ጥቅሶቹ ከዚህም ውጭ ሌላ ጥቅስ የለም። ዋናችን ነው ዮሐንስ 14:6 ዋና ጥቅስ ነው። ስለዚህ ማመን፣ መቀበል፣ መስበክ፣ ማስተማር ከሱ በቀር ሌላ የለም ማለት ነው እውነተኛው ወንጌል። ተባረኩ።